እናት አባት ተቆጥተው ዱዓ እንዳያደርጉባችሁ ተጠንቀቁ ዱዓ እንዲያደርጉላችሁ خدماتشو تنكبكباتشو يقول النبي صلى الله عليه وسلم نبياتي صلى الله عليه وسلم حديث لا من يقولوا لا تدعوا على انفسكم بنفسوቻችሁ ላይ ዱዓ አታድርጉ ولا تدعوا على اولادكم በልጆቻችሁም ላይ ዱዓ አታድርጉ አትርገሟቸው ولا تدعوا على اموالكم በንብረቶቻችሁም ላይ አታድርጉ لا توافقون من الله ساعة يسأل فيها عطاء فيستجيب لكم رواه مسلم الله እኮ ክፍት በር ያደረገው ያጋጥማችሁና እስቲጃባ አድርጉት ጉድ ትሆናላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቀበላል ያን ዱዓ እጅህም በእጅ ይሆንብሃል በዘመናችን አንድ ታሪክ ምን ገጠመ መሰላችሁ أن رجلا كان له ولد صالح طيب عند አባት ጥሩ ልጅ አለው አላህን የሚወድ በትምርቱ ጎበዝ መስጂድ የሚመላለስ ልጅ ነው አንዴ ከትምርት ጥናት ላይ ስለቆየ በፈተና ሳምንት ስለቆየ ረፍት ፈለገና ያባቱን መኪና ይዞ ሊዝናና ፈለገ አባቱን ቁልፍ ስጠይ ቢለው እምቢ አለ ይህ ልጅ ምን ያድርግ ገና ልጅ ነው እናቱን ለአባቱ ቁልፍ እንድትቀበልለት ላካት እናቲቱ ወዳ ስጠይቀው አባት ተቆጣ እንዴት እሷን ይልክብኛል ብሎ فقال الوالد لوالدته ለሚስቲቱ ምን አላት خذي هذا المفتاح واعطيه الولد ለልጁህን ቁልፍ ሰጅና ሰጨው اسال الله الا يرد አላህን ጠይቀዋለሁ ይሄ ልጅ እንዳይመልስልኝ አባት ጊዜው ተነዶ ነው እንጂ ይሄን ጥሩ ልጅ ይወደዋል እኮ ግን እቺ ዱዓ አለፈች يقول فاعطيت الولد المفتاح للجوهن قلف سطوت فانتظرناه ساعة وساعة فلم يحضر ይሄ ልጅ ሰዓታት ተጠበቅነው ልጅ አልተመለሰም ትላለች وانتظرناه فلم يحضر حتى جن الليل مشيت እስኪገባ ድረስ ጠበቅነው አልመጣም وانتظرناه طوال الليل ሙሉ ሌት ጠበቅነው አልመጣም واذن الفجر ولم يحضر ذلك الولد ልጅ ግን አልተመለሰም ከዛም ጧት ላይ ፖሊሶችን ደን ልጃች ይዘን ማፈላለግ ጀመርነ ለካስ ከባድ አደጋ ይሄ ልጅ ገጥሞት ነበር ያባቱ ዱዓ ቀስፎት ነበር ومات في ذلك الحدث በዛ አደጋ ይሄ ልጅ ሞቷል وهو في ثلاجة